ካዛንቺስ ድሮና ዘንድሮ። ሰላም የማኪ ማፕስ ቤተሰቦች፣ በጉጉት እንደጠበቃችሁኝ ተስፋ አረጋለሁ። ዘወትር ሐሙስና እሁድ ፖስት አረጋለሁ። እባካችሁን ተከታተሉ፣ ሰብስክራይብ አርጉ፣ ኮሜንት አርጉልኝ። የእናንተ እገዛ ያስፈልገኛል። ጉግል ማፕስ ላይና ትሪፕ አድቫይዘር ላይ በ5 ዓመት ያፈራሁትን ከ21 ሚሊዮን በላይ ቪው ወደ ዩቲዩብ ደግሞ ይዤ መምጣት ፈልጋለሁ። ያለ እናንተ እርዳታ እይታ ስለማላገኝ እባካችሁን ኮሜንት አርጉ፣ ላይክ አርጉ። እናም ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለሁሉም ሼር በማድረግ ተባበሩኝ። ስለምታግዙኝ ከልቤ አመሰግናለሁ። ዛሬ ደግሞ ካዛንቺስ ድሮና ዘንድሮ በሚል አዲስ እይታ መጥቻለሁ። ካዛንቺስ ከኮሪደር ልማቱ በኋላ ተቀይሯል ወይስ አልተቀየረም የሚለውን በጋራ እናያለን። የተቀየረው ውጪው ዋናው አስፓልት ላይ ያለው ብቻ ነው ወይስ ውስጥ ለውስጥም ተቀይሯል? አዲስ ነገር አለ ወይ የሚለውንም በጋራ የምናይ ይሆናል። እንደምትወዱት ተስፋ አረጋለሁ። እባካችሁን አይታችሁ ሲጨርሱ ቪዲዮን አስተያየት መስጠታችሁን እንዳትረሱ። መልካም ቆይታ። ከልብ አመሰግናለሁ። ካዛንቺስ ስያሜው ኢንችስ የአንድ ጣሊያናዊ ሰው ስም ነው። ካዛ ማለት ደግሞ ቤት ማለት ነው። የካዛንቺስ ስያሜው ከአንድ ጣሊያናዊ መኖሪያ ቤት ጋር የተገናኘ ነው። ዋና መሀል ካዛንቺስ የሚባለው ቶታል ጋስ ስቴሽን፣ በአሁኑ ደግሞ ካዛንቺስ ኮፊ ነው። ምስሉ ላይ እንደምታዩት ይሄ ቦታ ዋና የካዛንቺስ ገበያ በመባል ይታወቅ ነበረ። ከፊት ለፊት ያለው መንገድ ወይ ደግሞ አሸዋ ሜዳ በመባል ይታወቃል። በጃንሆይ ጊዜ መጠሪያው ደግሞ የራስ መስፍን መኖሪያ ቤቶች ነበር። በጣም የጥንት ህንፃ ነበረ። እዛ አካባቢ ደግሞ የሚታወቅ ሸዋ ግብርና ቢሮ ይባላል። በጣሊያኖች የሰሩት ህንፃ ነው። የጥንት ህንፃ ነበረ፣ አሁን ላይ የለም። የቶታሉ ደግሞ ማን ነው? በወይዘሮ ደስታ ቤንዚል ማደያ በመባልም ይታወቅ ነበረ። አለፍ ብዬ ስሞቹን ብጠራቸው ሁሉም ሰው በጋራ የምናውቃቸው፣ አሁን ላይ ደግሞ የሌሉ ቦታዎችም አሉ። 6ኛ ፖሊስ ጣቢያ የለም አሁን ላይ። ታክሲ ተራው ጋር ደግሞ የወተት እንቁላል እና ደግሞ የቤት እቃዎች መሸጫ ነበሩ። አሁን ግን ታክሲ መያዣው ቦታ በጣም በአሪፉ ነው የተሰራው። አይቼው ነበረ፣ ቪዲዮ ላይ ማካትተዋለሁ። ዝናብ በሚዘንብ ሰዓት መጠለያዎች መደረጋቸው በጣም ይሄ በጣም ምርጥ ነገር ነው ያየሁት። ከዛ ደግሞ አስፋው ወሰን ትምህርት ቤት ትዝ የሚለው ማን ነው? አስፋው ወሰን ትምህርት ቤት የተማራችሁ ታስታውስታላችሁ። ከፊት ለፊት ደግሞ ኦርማ ጋራዥ ነበር። ኦርማ ጋራዥ አሁን ፓርክ የተሰራበት ቦታ ማለት ነው። የጥንት ስሞች ነበሩ። አጂፕም ነበር። ጠማማ ፎቅ ወረድ ብሎ መናኸሪያ ድረስ ይመስለኛል ካዛንቺስ የሚያጠቃልለው። እዚህ ጋር እንደምታዩት አዲስ አኳሪየም ተከፍቷል። ለእንግዶች ግን ክፍት የሆነ አይመስለኝም። በጣም ነው የሚያምረው። ዩኒቲ ፓርክ ውስጥ ያሉት አሳዎች እውነቱን ለመናገር አሁን በጣም ብዛት የላቸውም። ለማየትም ደግሞ መስታወቱ አይመችም። አሁን ዙም ያረኩት ካዛንቺስ ግላስ ሃውስ ይባላል። ከኡራኤል መጥታችሁ ወደ አዋሬ መሄጃ ላይ በግራ በኩል ይገኛል። በጣም ብዙ ሰርጎች ይካሄድበታል የካዛንቺስ ግላስ ሃውሱ። ቀን ላይም ለመቀመጥ ምግባቸውን በጣም አሪፍ ነው። የህፃናት መዝናኛ ፓርኮቹ መሰራታቸው በጣም ምርጥ የሚያስብል ስራ ነው። ሳይከፍሉ መናፈሻ፣ ሲደክም ደግሞ ወገብን ማሳረፊያ፣ እነዚህ ወንበሮች መኖራቸው በጣም አሪፍ ስራ ነው። ወደ ህፃናቶቹ ፓርክ ስመለስ አይሆፕ በየሰፈሩ እንደሚሰሩ ያልተሰሩ ሰፈሮች እንደማይኖር ተስፋ አረጋለሁ። እቺ ማለፊያ ስለማይበቃ ህንፃዎቹ ተቦርብረው የእግረኛ መንገድ የተሰሩባቸው በጣም ብዙ ቦታዎች አሉ። አሁን ተለምደዋል። ማታ ላይ ግን እንዴት ነው? አሁን እቺን አልፋታለሁ አላልፋትም እርግጠኛ አይደለሁም። በሳይክሉ መንገድ ምራመድ ነው የሚመስለኝ ጨለማ ስለሆነ። አንድ ነገር የታዘብኩት ብዙ ሰው የብስክሌት መሄጃ መንገድን
የማይራመድበት ደንቦቹን ሲያይ ብቻ ነው። አንዳንድ ጊዜ ዜብራ ስንሻገርም ሆነ የብስክሌት መንገዱ ላይ ስንሄድ ደንቦቹን ፍርሃት ሳይሆን ለህይወታችን ሰግተን መጠንቀቅ ጥሩ ነው ብዬ ተስፋ አረጋለሁ። እኔ የትኛውን ቦታ ላይ ስሻገር ምንም ፍጥነት ይኖራቸውም አይኖራቸውም ለመኪና ቅድሚያ ሰጣለሁ። ምክንያቱም ለእግረኛ ቅድሚያ እንደሚሰጥ አብዛኞቹ አሽከርካሪዎች ስለማያውቁት ራሴን ከመኪና አደጋ ለመጠበቅ ቀስ ብዬ ረጋ ብዬ ነው ማልፈው። ስለዚህም በዚህ የብስክሌት ማሽከርከሪያ ላይ አትራመዱ፣ የእግረኛ መንገድ ላይ ብቻ ተጠቀሙ። ከሳይክል ጋር መጋጨት ጉዳት አለው። አዋሳ ስላደኩኝ ጉዳቱን በደንብ አውቀዋለሁ። ስለማሽከረክርም እባካችሁ ራሳችሁን ጠብቁ። እዚህ ጋር ደግሞ አዲስ ስፖርት ፓርክ ተከፍቷል። ከኡራኤል ወደ ካዛንቺስ መውጫ ላይ ነው ያለው። መግቢያው 300 ብር ነው። ዋናን አያካትትም። ዋና ሰርቪስ ያለ መስሎኝ ሄጄ ነበር ቼክ ላረግ። ውስጡን ጎብኝቼው ወጥቻለሁ። ከፍሬንድሺፕ ፓርክ ጋር አነጻጽሪ ብትሉኝ ይህም የስፖርት የሩጫ ትራክ አለው። ነገር ግን ስፋቱ የፍሬንድሺፕን 1/4 ነው። ነገር ግን ከሎኬሽን አንጻር ውስጥ ካለው ሰርቪስ አንጻር ዋጋው ብዙም ውድ አይደለም ብዬ እንግዲህ ተስፋ አረጋለሁ። አሁንም ግን እኔ ምረጪ ካላችሁኝ ለስፖርት ለሩጫም ፍሬንድሺፕ ፓርክ እንመርጠው። አዲስ ስፖርት ፓርክ ግን ጂም አለው። የተለያዩ የስፖርት ማቴሪያሎች አሉት። ፋሲሊቲው ይበልጣል ከፍሬንድሺፕ። የታዋቂ አትሌቶቻችንም ስታቹ አለ። ከኃይሌ ገብረስላሴ፣ ከምሩጽ ይፍጠር፣ ከደራርቱ ቱሉ፣ አበበ ቢቂላ ጋር ገብታችሁ ፎቶ ተነሱ። እዚህ ጋር ጋሼ ታክሲ የጠበቁ ይሆን እኔን እያስጎበኙ ይሆን አልገባኝም። እንደው ይሄን ቪዲዮ ካዩት ጋሼ ደህና ኖት? እንዴት ኖት? ለማየት የተሳናቸው የተዘጋጀው መንገድ እዚህ ጋር ተቋርጦ ከዛ ወስዶ እዚህ ጋር የድሮ ልማት ያልደረሰው ፖል ላይ ይለጥፋቸዋል። ይሄ ግራም ያጋባ ነው። ራዲሰን ብሉ ሆቴል አካባቢ ነው ያለው። እነዚህ ነገሮች ታሳቢ ቢሆኑ ጥሩ ነው ብዬ ነው እኔ የማስበው። ብዙ ጊዜ ታዝቤያለሁ። እዚህ ጋር ብቻ ሳይሆን ብዙ መንገድ ላይ ለአካል ጉዳተኞች እና ለማየት የተሳናቸው ያልተዘጋጁ ብዙ ፋሲሊቲዎች አሉ እና በተለይ ህንፃዎች ላይ ለአካል ጉዳተኞች የተሰራ የመውጫ የሌላቸው ብዙ ህንፃዎችን አይቻለሁ እና እባካችሁ ይሄ ነገር ታሳቢ ይሁን። ይሄ ኮፊ ሃውስ ደግሞ ዴሪክ ይባላል። ምርጥ ኮፊ ሃውስ ነው። ካዛንቺስ ከመጣችሁ ብቅ በሉ። ሌላኛው ደግሞ ምርጥ ኮፊ ሃውስ ለኔ እዚህ በቀኝ ያለው ህንፃ ላይ ነው። ከኢሊሊ ሆቴል ፊት ለፊት አቢሲኒያ ባንክ ያለበት ህንፃ ላይ ደረጃውን እንደወጣችሁ በግራ በኩል ይሄኛው ይገኛል። ከዛ በተጨማሪ ደግሞ ይርጋ ጨፌ ኮፊ አንደኛ ፍሎር ላይ እዛው አንድ ህንፃ ላይ ይገኛል። ይሄኛው ምን ኮፊ እንደሆነ አላውቅም። በአጋጣሚ ነው የተገጣጠም ነው። እዛው አቢሲኒያ ባንክ ተሻግሮ ደግሞ ይሄ የምታዩት ግስት ታወር ላይ ትራቶሪያ ጉስቶ ሬስቶራንት አለ። አሪፍ ሬስቶራንት ነው። ይሄኛው ደግሞ ቴብል 5 ነው። ሁሉም አንድ አካባቢ ስላሉ አይጠፋም ለማግኘት እንዳትረሱ። እኔ የምነግራችሁ ለኔ የተስማሙኝን ምርጥ ምላቸውን ነው። ቅድም እንደጠቀስኩት ይሄ ታክሲ ቦታው እንደዚህ መጠለያ መቀመጫ መሰራቱ በጣም ምርጥ ነው። አሁን ወደ ትዝብቴ ስገባ እዚህ አካባቢ ያለው በጣም የሚረብሽ ድምጽ አለ። ከፊት ለፊት አዳዲስ እየተሰሩ ያሉ ህንፃዎች ስላሉ ከኮንስትራክሽን ሳይት የሚወጣው ድምጽ በጣም ነው የሚረብሸው። አይ ዶንት ኖ እዚህ አካባቢ ያሉ ሰዎች እንዴት ችለውት እንደሚሰሩ ግራ ይገባኛል። ፈጣሪ ይርዳችሁ። ሌላ ምንም አልልም። እዚህ ጉድጓድ ውስጥ ገብቼ ነበረ። በጣም ነው የሚገርመው። መሀል ካዛንቺስ ላይ የአማራ አስፓልት ላይ ስራመድ ቆይቼ ውስጥ ላይም ከላይ ያየው ስቀርጽ ተደፍቼ ነበር። ፈጣሪ አትርፎኛል። አሁን ይሄ መንገድ ወደ ዩኤን የሚወስድ ነው። ግማሹ የእግረኛ መንገድ ተሰርቷል፣ ግማሹ ደግሞ አልተሰራም። ምንድነው ግራ ይገባል አንዳንዴ። ለማንኛውም መሻገሬ ነው። ዴሪክ ኮፊ ገብቼ ቡናዬን ጠጥቼ አረፍ ብዬ መውጣት ፈልጋለሁ። አበሻና ከቡና ጭስ ጋር ያለን ነገር ግን አንዳንድ ጊዜ ግራ ይገባኛል። ምክንያቱም ዴሪክን በጣም ወድበት ምክንያት
ያጫጭሳሉ። ቤቱ የቡና ቫይብ አለው። እባካችሁን የማኪ ማፕስ ተከታዮች ቡና ጠጡ። እየጠጣችሁ የኔም ቪዲዮ ተመልከቱ። በቀጣይ ቪዲዮ እስክንገናኝ አመሰግናለሁ።